ቢር ማለት ደግሞ ማለት ነው የራሱ ሐቅ ላይ ገራገር የሚያደርግ በቃ ገራገር የሚያደርግ ኦኬ ሰዎች በቃ ችላ ብሎ የሚያልፍ ሰዎች ድንበርም ሲያልፉበት ሐቁንም ሲያልፉበት ምናምን በቃ ችላ ብሎ ያልፋል ችግር የለውም ብሎ ከሰዎች ሐቅ ጋር ግን በተያያዘ በፍጹም የማይደራደር ሰዎች ሲበደሉ ሲያይ ሰዎች ሐቃቸው ሲነካ ሲያይ ግን በፍጹም የማያልፍ ማለት ነው ለዛ ነው አላህ Subhanahu Wa Ta'ala ራሱን ሲገልጽ ሌላ ቁርአን አንቀጽ ላይ ይውትም እንዴት እንደሚገጣጠም ፐዝሉ ማለት ነው هو البر الرحيم ይላል ራሱን ሲገልጽ አዛኝና በር የሆነው ጌታ ነው ምን ማለት ነው አላህ Subhanahu Wa Ta'ala እኛ ባሮቹ ድንበር ስናልፍበት ስናምፀው በጣም በቃ ስናስቆጣው ምናምን ወንጀል ስንሰራ የሱ ሐቅ ስለሆነ ድንበር እየታለፈ ያለው ያው ገራገር ነው ይመረናል አንዳንዴ ዝም ብሎም በጀነት የሚያስገባናል ይቀርም ይለናልም አይቆጣንም አያችሁት ግን የሰውን ሐቅ ለፍስኪ ለምን ካህዲ አይሆንም ለምን ካፊር አይሆንም ዱዓ ያረግ እንደሆነ ይመልስለታል ሽፍቱም ቁርአንን እንዲህ ስናየው በቃ ይጣፍጣል ይሁን በቃ ቴስት አለው ወላሂ ኢንጆይ የሚደረግ ቴስት አለው ስለዚህ ቁርአንን ማይቻ ወይም ቁርአንን ለመረዳት መንፈልግ ሰዎች እንደው እንሂድባቸው በጣም ከመመክራቸው እኔ በጣም ከጠቀሙኝ መንገዶች መካከል ነው ቁርአን እርስ በርሱ የሚመጋገብበትን መንገድ እየፈለጉ ቁርአናዊ ሐሳቦችን ለመረዳት መሞከር ለምሳሌ አሁን ያሳያችሁን መመልከት እንችላለን እናንተ ደግሞ እስኪ ፈለግ አድርጋችሁ ቁርአናዊ ሐሳቦችን እርስ በርስ እየለቃቀማችሁ ያቸው ተቅዋን ከበቀራ ጀምራችሁ ይታላል ለምንድነው ምን ኮንሰፕቶችን ለመነካካት ነው ተቅዋን ያነሳው በቃ የሚገርም አይታችሁት በብዛት ማትሰሙት ዑለሞቻችን አማይናገሯቸውን ማዕናዎችን ከቁርአን ማግኘት ይችላልላችሁ hatta ዓሊሞቻችን መሸይኾቻችን ለራሱ እንደው በቃ እንደው እንደ አንድ ተርታ ሰው ሐሳብ ነው ይሄ ሐሳብ ነው የሚሰጠው